ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ስለ ማስተር አብነት በጣም ብዙ ሰዎች እየጠየቃችሁ ነው፣ እየደወላችሁልኝም ነው። ለሁሉም ሰው መመለስ ስለማልችል በቪዲዮ መጥቻለሁ። እንደ አንድ ወንድም የቅርብ ጓደኛም ስለ ማስተር አብነት የማውቀውን ነገር ልንገራችሁ። በትንሹም ቢሆን እንደሚያመው እንደማቅ ከዚህ በፊትም እዚህ ቪዲዮ ላይ ተነግሬያችሁ ነበር። ስንቶቻችሁ ማስተር አብነት በብዙ ህመምና በብዙ ስቃይ ውስጥ ሆኖ እናቶችን ሲረዳ ሲያግዝ አይታችሁታል። ብዙ ጊዜ የህመም ስቃይ ውስጥ ሆኖ እንደታመመ አንድ ቀንም ነግሮን አያውቅም። በሚዘዋወርባቸው እርሱ ህመሙን ለሰዎች መናገር አይወድም። እንዴትም አሁን በቀደም የነበረው ኢንተርቪው ላይ እንደተናገረን ያላቅ ብዙ ጊዜያትን እንዲታከም ስለ ህመሙን ብዙ ጊዜ አንስተንለትም እናውቃለን። ግን እሱ እንደዚህ አይነት ጉዳዮችን እንድናነሳም ፈቃደኛም አይደለም። ምክንያቱም የሚያግዛቸውና የሚረዳቸው ሰዎች ጉዳይ ነው እሱ ያሳስበው የነበረው። ህመሙም ዛሬ የመጣ አይደለም። እናንተ ማስተር አብነትን ከምታውቁት ጊዜያት ጀምሮ በዚያን ጊዜ የመጣ ህመምን ቀን በቀንም እየባሰ እንደሄደ በመልኩ እንኳን መለየትና ማወቅ ትችላላችሁ። የምታስታውሱ ከሆነ ቲክቶክ ክሬቲቭ አዋርድ ላይም አንዲት ቃል ብቻ ተናግሮ ወርዷል። እንዲህም ብሎ አንድ ነገር ብቻ እንድታደርጉልኝ እጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ይህ ለእናንተ ብዙ ፍንጮች ነበሩ። ከዚህ በፊትም ቪዲዮ ሰርቼላችሁ ስለነበር በዚህች ወቅትና በዚህ ሰዓት ማድረግ የምንችለው መላው ኢትዮጵያውያን ማስተር አብነትን የምትወዱ በስራው እጅግ የተባረካችሁ ልትጸልዩለት ብቻ ነው። ከዚህ በኋላ ለሚቀጥሉት ነገር እኔ እየተከታተልኩ የምነግራችሁ ይሆናል። ጸሎት 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 ለወንድማችን ማስተር አብነት። በዚህ ሰዓት ለማስተር አብነት ከበደ አስቸኳይ የተባለ የድጋፍ ጥሪ ቀርቧል። ማስተር አብነትን በጋራ እንታደገው እየተባለ ይገኛል። ለሀገራችን በበጎ አድራጎት ስራ እንግዲህ ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ወንድማችን ማስተር አብነት ከበደ በአሁኑ ወቅት እንግዲህ ከባድ የጤና እክል ገጥሞት የሁላችንንም እገዛና እንዲሁም ደግሞ የሁላችንም ጸሎት ይሻል። ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍና የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈት ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህንን የድጋፍ ስራ እንድታስተባብሩና ከወንድማችን ጎን እንድትቆሙ ጥሪ ቀርቧል። ማስተር አብነት ለሀገሩና ለወገኑ ባበረከተው ውለታ አንጻር አሁን በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈው ይገባል። ይህንን መረጃ ታዲያ ለብዙሃን ይደርስ ዘንድ በላይክ በሼር ሪፖርት በማድረግ አጋርነታችሁ ግለጹለት። ሰላም አለይኩም፣ እንዴት ናችሁ? ወላሂ በጣም ነው የከፋኝ። በቃ በጣም ነው የከፋኝ። ምክንያቱም የራሱን ህመም በቃ ውስጡ ላይ ይዞ ነበረ።
ኢቭን እንኳን ላይ ነገርን እኮ ይችል ነበር። አሁንም ባይብስ ኖሮ አውጥቶ ላይ ነገርን ይችል ነበርና በጣም ነው የከፋኝ። በጣም ራሱ የቀለጠ ራሱን ሳያይ ራሱ የቀለጠ ራሱ ታሞ ራሱ የውስጡን ህመም ይዞ ማን ያረጋዋል? ወላይ ታረጋላችሁ? ማንንም አያረጋው። የራሱን ህመም ውስጡ ላይ ራሱን ገሎ ውስጡ እየታመመ አሁን እኮ ወጥቶ እንኳን እንድናገር ያረጋውና እንድናቅ ያደረገ ግዴታ ስለሆነም ሊሆን ይችላል። ብቻ ፈጣሪ አለ አቃለው አለ አፍ ያድርገው። ምንም ምለው ነገር ነው ያጣሁት። አላህ ምስክሬ ነው። ምንም ምለው ቃል ነው ያጣሁት። አለ አቃለው። ሁላችሁም በየእምነታችሁ ዱአ አድርጉለት፣ ጸሎት አድርጉለት በየእምነታችሁ። በቃ ለሱ የምናረገው ዱአ እመኑ ይሰማናል። ቶሎ ድነህ ወደኛ እንደምትቀላቀል ተስፋ አደርጋለሁ። ግን ምንም ቃል ነው ያጣውልን። ታሪክ አይረሳህም። የሰው ልጅ ቢረሳ ማንም አንተ መቼም የማትረሳ ሰው ነው። ማስተርዬ አላህ አፍ ያድርግ። በቃ ከዚህ ውጭ ምንም ምለው ነገር የለም። እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስለንቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ ያምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽነዋል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ፈጣሪ ረጅም እድሜና ጤና ይስጥክ። በቅርቡም ተሽሎክ እንደምናይክ ባለሙሉ ተስፋ ነኝ። እኔ በህይወቴ ዘመን ያንተን ክፉ መስማት አልፈልግም። እግዚአብሔር ምስክር ነው። እኔ ያንተን ክፉ መስማት አልፈልግም። ማስተር አብነት ለመላው ኢትዮጵያ ህዝብ አንድ ድራ ሰጥቷል። በጸሎት አስቡኝ ብለዋል። የማስተር አብነትን መልካምነት የማስተር አብነትን ልብ የምታውቁ ሰዎች በሙሉ እንደ ሃይማኖታችሁ በጸሎት አስቡልኝ። ከዚህ በፊትም በቲክቶክ አዋርድ ላይም ተገኝቶ ያንን ነው ያለው። አሁንም ያለው እሱን ነው። በጸሎት አስቡኝ ብለዋል። ኢትዮጵያውያን ማስተር አብነትን በጸሎት እናስበው። ይህ መልካም ሰው መታመም የለበትም። ይህ መልካም ሰው መጎዳት የለበትም። ይህ መልካም ሰው መሰበር የለበትም። በጸሎት እናስበው ሁላችንም እንደ ሃይማኖታችን። ስለ ማስተር አብነት ሰሞኑን ደስ የማይል ነገር እየሰማን እንገኛለን። በጸና ታሟል። አንድ ነገር ልንገራችሁ። በህይወቴ እኔ ታዋቂ ሰዎችን ሳገኝ በጣም ብዙ ታዋቂ ሰዎችን የመገናኘት እድሉን አግኝቻለሁ፣ በስራም በተለያየ ሁኔታ ማለት ነው። እግዚአብሔርን ነው የምላችሁ ማለት ነው። ማስተር አብነትን ሳገኘው የዛኔ ቆይቷል። የተሰማኝ ስሜት አይነት ለማንም ሰምቶኝ አያውቅም። በጣም ነበር የተደሰትኩት፣ በጣም ነበር የደነገጥኩት። ማለት በጣም እጅግ በጣም ደስ የሚል ፕሬዘንስ ያለው መልካም ሰው፣ የዋ ሰው እና ቫይቡ እጅግ በጣም በቃ ልብን የሚያረካ አይነት ሰው ነውና በስራውን በጣም ማደንቀው የምወደው ሰው ነው ማስተር አብነት። እኔ በእግዚአብሔር ፊት በሰማይ በምድር ቃል እገባለሁኝ ከገባህበት ችግር እግዚአብሔር እስኪያወጣ ድረስ ከጎንህ ነን፣ አብረን ነው የምንቆመው። ከእግዚአብሔር በታች እንግዲህ የምንችለው ነገር ሁሉ እናረጋለን። ለዚህም ደግሞ ኢትዮጵያ ሕዝብ ምስክር ነው። አብረን ሁላችንም አብረን እንቆማለን። ግን ሁላችንም በጸሎት እናስበው ወንድማችንን። አይዞ በርታ፣ ጠንክርልን። ወደምትወደው ሰውን ወደ ማገዝ ወደ መርዳት ስራ ደግሞ እንደምትመለስ ከእግዚአብሔር በታች እንግዲህ ተስፋ አለኝ ሙሉ በሙሉ። ቶችን ሰርፕራይዝ ማድረግ፣ ህይወታቸውን መቀየር፣ ህይወት ትንሽ ነገር የሚመስለው ለነሱ በጣም ገኖ እንደዚህ አይነት ነገር ነው የሚፈልገው እና ቢያመው እንኳን መተኛት ማይፈልግ ሰው ገብቷቸዋል አይደል? ነገ የሆነ ቦታ ብታዩት ምናምን እንዳደነግጡ እንዴ ያሙሃል አልተባለ እንዴ ምናምን ብላችሁ እንዳደነግጡ። እየታመመ ነው ማይተኛው። መተኛት ባለበት ነገር ላይ ነው ተኝቶ ማታገኙት ምናምንና ጸልዩለት ማለት የምችለው እሱም ብቻ ነው። ጸሎት አድርጉለት። የእናንተ ጸሎት ኃይልን እንደሚያደርግ አምናለሁ። መልካም እንደሚደረግለት ማምናለሁ። ግን አንድ ነገር አምናለሁ፣ ማስተር አብነት በዚህ ህመም አይሞትም። ለምንድን ነው የማይሞተው? በጣም እግዚአብሔር በሱ ያሰበው ብዙ ስራ አለ፣ ብዙ ስራ አለ ብዬ ነው የማስበው። እግዚአብሔር ዝም ብሎ ላያስጨርስ እንትን አይልም፣ ላያስጨርስ